የሰላሌ ሕዝብ የሚታወቀው የቅዱስ አባታችን የአቡነ ተክለ ሃይማኖት የትምህርት ፍሬ ስለሆነ የሚታወቀው ሟርትን ጥንቁላን በማሳደድ በማጥፋት ነው እንጂ በተሰደበበት ስድብ የሚተችና የሚሰደብ ሕዝብ ስላልሆነ የዚህን ሕዝብ ታላቅነት፣ ገናናነት፣ ቅዱስነትና የዋህነት ዓለም ሁሉ ያውቀዋል። አጸያፊ ንግግር ሕዝባችን በእጅጉ ስላዘነ ስለተከዘ ያለ ስም ስለተሰጠው ያ ሕዝብ እንዲረጋጋ እንዲጸልይ ይህንኑ መልእክት ለማስተላለፍ ነው። እኛ በምናውቀው ከ11ኛው መቶ ክፍለ ዘመን ጀምሮ የመምህራን መፍለቂያ የዚህም ዋና መስራች የመምህራን አባት የኢትዮጵያ ብቻ ሳይሆን የዓለም ብርሃን በመባል የታወቁት ቅዱስ አባታችን ተክለ ሃይማኖት ናቸው። ቅዱስ አባታችን ተክለ ሃይማኖት ወደዚህ ቦታ ሌላውን ክፍል አስተምረው ቆይተው ወደዚህ ቦታ መጥተው ይችን ሰላሌን እግዚአብሔር ፈቅዶ ሲያስረክባቸው የተናገሩት ቃል አለ። በፍጻሜ ዘመን በሽምግልና እድሜያቸው ነው። ደብረ አስቦን ሁሉ ግራሪያ ነው የሚለው ገላቸው። ግራሪያ የተባለችዋን ሰላሌን ይችን ሀገር የሰጠኸኝ ክብር ምስጋና ይግባ ብለው እግዚአብሔርን አመስግነዋል። ያመሰገኑበት አንቀጽ አለ። ኢትዮጵያን አረስርሰዋል። የተክለ ሃይማኖት ልጆች መምህራን ቅዱስ አባታችን ያልደረሱበት ቦታ የለም በኢትዮጵያ ውስጥ። እዚህ ሆነው በብዙ ስፍራ መምህራን እየላኩ ሲሰብኩ ኖረዋል። እንግዲህ ያሉበትን ቦታ ሳይቀድሱ ወደ ሌላ ሄዱም። አሁን መቼም መሬት ሲያረጅ ዣርት ያፈራል የሚሉት አለ አባቶች። ከየት እንደመጣ አናውቅም። ኢትዮጵያዊ ነው፣ ግን ስሙም የትልቁን ነቢይ ስም ነው የያዘው። ቤተክርስቲያን የሚያገለግሉ ከደብረ ሊባኖስ፣ ከግራሪያ፣ ከሰላሌ ተምረው የወጡ መምህራን ናቸው። ቅዳሴው፣ አቋቋሙ፣ የመጽሐፍት ትርጓሜው ሊቃነ ጳጳሳት ተምረው የወጡበት በያለበት የሚያገለግሉት መምህራን ከዚህ ቦታ ላይ ተምረው የወጡ ናቸው። ዛሬም ቁጥራቸው የበዛ ሊቃውንት እየተማሩ እየወጡ ናቸው፣ ተምረው እየወጡ ናቸው። ኢትዮጵያን ለማገልገል የኢትዮጵያን ሕዝብ ይህንን በሕግ ተከታትለን እናስቀጣዋለን። ሰላሌ የጠንቋይ ሀገር ነው። በሐሰት መመስከር እጅግ በጣም የሚያስቆጣ ስንት ሊቃውንት ስንት ቅዱሳን የፈለቁበት እና አቡነ ፊልጶስ የተወለዱበት እኮ ነው። ትልቁ ሶስተኛው መምህር አይደለም አቡነ ፊልጶስ ተክለ ሃይማኖት 29 ዓመት ቆመው የጸለዩበት ቃል ኪዳን የተቀበሉበት ከግሩ እስከ ሸመን የተቀበረ ቃል ኪዳን ተሰጥቷል። ክብር አለው ተብሎ የጠንቋይ ሀገር ያደርገዋል። ይሄን ሀገር እና ሰው የለበትም። ታላላቅ ሰዎች ናቸው የተፈጠሩበት።